ከእስልምናም አንፃር ወይም የመጠየቅ ምናምንም ብዙም እንትን ፍላጎቱ አልነበረኝም። እነሱም ከጠየቁኝ ደብል ስታንዳርድ ልመልስ ይችላለሁ እንጂ ከዛ ውጭ ብዙም አይነት ጥያቄዎች አልነበረኝም። ብዙም የማውቀውም ነገርም ስላልነበር ከእስልምና አንፃር ለማወቅ ነበር ጥረቴ ነበር። እሺ ወደ ያ እንመለሳለን። ኡስታዝ መቀጠል ከፈለክ አይመንን እናስተናግደው እንደ ጃቢር አንድ ጊዜ ወደ ጥልቁ ከመግባታችን በፊት ብዬ ነው እንኳ ኡስታዝ ይቀጥላልኩኝ። ኡስታዝ ቀጥል እና ወደ ጃ እንቀጥላለን። አይ ምንም እንትን የለውም። የየዋ ምስክሮች ትምህርቶቻቸው አይ ቲንክ በጣም መመታት ይችላል። በነገራችን ላይ እያንዳንዱ ትምህርት ሲመታ ከዩኒታሪያን ውጪ ማለት ነው። ዩኒታሪያን የምትመቱት የባይብል አጻጻፍ ወይም ደግሞ ማኑስክሪፕት ጥናት ምናምን በሚለው ነው። በተረፈ ቲዮሎጂያቸውን ከ190% ከእስልምና ጋር ተቀራራቢ ነው። ዩኒታሪያን የነራያን ማለት ነው። የየዋ ምስክር ትምህርቱ በጣም የሚመታበት አሪፍ ነገሮች አሉት። የሐዋርያው ቤተክርስቲያንም እንደዛው የሚመታበት እንትን አለ። ጆባ ዊትነሶች ጋር እኔ ከጃጋ የተወያዩት ማረሳው ነገር የኢየሱስ የመጀመሪያ ፍጡር ነው ወይ ብዬ ጠየቅኩት። ለሌሎቻችሁም ይጠቅማቸዋል ያዙት እንትን አዎ ይሏቸዋል። የየዋ ምስክሮች መጀመሪያ ኢየሱስን ያህዌ ወይም ጆባ መጀመሪያ የፈጠረው ኢየሱስን ነው። ከዛ ኢየሱስን ፈጠረና ልክ እንደ ዶማ በዶማ እናንተ መሬትን እንደምትቆፍሩ ፍጥረትን በአጠቃላይ በኢየሱስ አማካኝነት ፈጠረ ማለት ነው። እንደ መሳሪያ አድርጎ ኢንስትሩመንት አድርጎ ይሏቸዋል። አሁን ጥያቄ የምትጠይቋቸው ምንድነው? ኢየሱስ ያልነበረበት ጊዜ አለ ወይ ብላችሁ ጠይቋቸው። አዎ ይሏቸዋል። ከኢየሱስና ከጊዜ ማን ይቀድማል በሏቸው። ጊዜ ይቀድማል። ጊዜ ፍጡር ነው ወይስ ፈጣሪ ነው ብላችሁ ጠይቋቸው። ፍጡር ይሏቸዋል። ስለዚህ ከኢየሱስና ከጊዜ ማን ነው ቀድሞ የተፈጠረው? አስበን አናቅም ይላሉ። የመጀመሪያ እንደዛ የሚያደርጉት አስበን አናቅም ይሏቸዋል። ከዛ አይ ጊዜም የተፈጠረው በኢየሱስና ካሉ ከጊዜ በፊት ኢየሱስ ከቀደመ ኢየሱስ መነሻ የለውም፣ ጅማሮ የለውም። አሁንም ጣጣ ውስጥ ይገቡ ነው። ከጊዜ በኋላ ነው የተፈጠረው ደግሞ ካሉ አሁንም ችግር ውስጥ ነው ያሉት። ቴዎሎጂካል ዲያላማ ይባላል ይሄ ማለት ነው። ስነ መለኮታዊ አጣብቂኝ ይባላል ማለት ነው። የየዋ ምስክሮች የማይመልሱት መልስ ማለት ነው። ሁለተኛው ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ፣ ሰው አለ እና መጀመሪያ ከተፈጠረው ፍጡር ጋር የት ገብቶ ነው ሁለተኛው የተፈጠረው? ሁለቴ ነው ወይ የተፈጠረው? እሱም ጥያቄ አይመለስም። ለሶስተኛ ጊዜ የተፈጠረ አለ፣ ከሞት ሲነሳ የተፈጠረው። መጀመሪያ የነበረው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተፈጠረው ቤዛዊ መስዋዕት ሆኖ ተሰጥቷል ብለው ያምናሉ። እንደዚህ አይነት ጥያቄዎች አይመለሱም። በየዋ ምስክሮች መንፈስ የሚባል ሩህ የሚባል ነገር ከሞት በኋላ የሚኖር ነገር የለም። ልክ እንደ ፊኛ ነው። ፊኛ ስትነፉት ፊኛ ይሆናል። ፊኛው አየሩ ሲወጣ አየሩም አይኖርም፣ ፊኛውም ይተነፍሳል። እንደዛ ብለው ነው የሚያምኑት። እና የሞተ ሰው አይቀሰቀሳል ብለው ያምኑ። የሞተው አካል ራሱ አይቀሰቀስም፣ ሌላ አካል ነው የሚነሳው ብለው ያምናሉ። ስለዚህ ጃ ቢሞት ጃ የሞተው አካል ካልተነሳ ጃ ማለት ደግሞ አካሉ ብቻ ከሆነ ሩህ ከሌለው የሞተ ሰው ተነሳ የሚለው ትምህርት በጣም እንትን ነው። እና የየዋ ምስክሮች አብዛኛውን ትምህርታቸው በዚህ የተነሳ እንትን ያለ ነው ማለት ነውና አይ ቲንክ ጃ ያውቀዋል። ሌላ ደግሞ ትንቢቶች አሉ የተናገሩት። የየዋ ምስክሮች ድርጅቱን እንደ ነብይ ነው የሚታየው፣ ነብይ ነው ተብሎ ነው የሚታመነው። ዋችታወር ኦርጋናይዜሽን ራሱ ማለት ነው። ያ ደግሞ ትንቢት ተናግሯል። ብዙ ትንቢቶች ተናግረው ትንቢታቸው ከሽፏል። እና ከዛ አንፃር ነው እንትን የሚለው። እንግዲህ ቤሪያ መጥቷል። ለቤሪያ ደግሞ እድሉን እንሰጣለን ማለት ነው። እሺ ቤሪያ ቆይ ላስገባው። ቤሪያ ካለ ከሪኬስት ላክ እንትን ጃ ወይ ኡስታዝ ጃቢር የሆነ ልጅ መጥቶ አይመን የሚባል 300,000 ከአካውንት አለኝ እሰጥሃለሁ ብሎ ተናግሯል። ኡስታዝ ጀማልን አገኘውና ከኡስታዝ ጀማል ጋር ጨርሱ፣ በሜሴንጀር ስለማገኘው ማለት ነው። ኡስታዝ ጀማልን ያን ለመናገር ነው። ቀጥሉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አብደላ ሰላም ልበለው። ወአለይኩም ሰላም ወራህመቱላሂ። እንዴት ነህ ኡስታዝ? ሰላም ነህ? አልሐምዱሊላህ ሰላም ነኝ። ማሻአላህ እንኳን ደህና መጣ። ተናፍቀሃል።
እንትን ስልኬ እኛ ጋር ወይድ 15 ቀን ምናምን አልፏል መብራት ከጠፋና ስልኬ እንደዚህ እንትን ትላለች። ለዛ ነው ከታች የነበርኩትና ይቅርታ። እንትን የለህም እንዴ? ምንድነው የሚባለው? ቻርጅ ማድረጊያ እንትሎች አንድ እንትን አለ። ቻርጅኛውን ስራ ቦታ ላይ ስንሆን ቻርጅ እናደርገውና ይቀመጥና ሞባይል በሚያስፈልግበት ሰዓት ላይ ቻርጅ ታደርገዋለህ። ምንድነው የሚባለው? አለ ኢትዮጵያ ውስጥ ፓወር ባንክ ነው ምናምን ነገር ፓወር ባንክ ነው። ከዛ አለ። ችግር የለውም ገዝታችሁ ስጡት። ወንድሞችና እህቶች ያላችሁ ሰዎች ካላችሁ ላኩለት። ያለበት ቦታ ትንሽ ክፍለ ሀገር ነው ያለው፣ እዛ አካባቢ ነው። ገዝታችሁ ብትሰጡት አጀር ታገኛላችሁ ኢንሻአላህ። ቀጥል ጃቢሪ። እሺ ኡስታዝ ቤሪያ የምታነሳው ሀሳብ አለ ቆይስ? አነሳው ሀሳብ የሆነ አንድ ነገር እንትን ልበልና እኔ በጣም የገረመኝ ነገር አንድ የሚገርምህ ነገር አሁን እያወራ የነበረው ወንድማችን እሱም ሰለምቴ ነው እና አንድ ቀን ከኔ ጋር አውርተን ነበር እና እኔ ዩኒቴሪያን ክርስቲያን በነበርኩ ሰዓት ማለት ነው እና በጣም ጠጣር ልጅ ነበረ። የሆነ ታይም ላይ ቼንጅ ሆኖ ሙስሊም ሆኖ መጣና ራያንን ጠቅ እንዳረኩት እሱንም ጠቅ አረገው ነበርና ራያንን ስለምወደው ነው በጣም እና ያው ራያን ይቅርታ አድርጎልኝ እና ጃ የሄደበት መንገድ ማለት ጃ ባይብልን ለምሳሌ ኢየሱስ ፍጡር ነው የሚለውን ነገር የሚረዳበት መንገድ ጥያቄ የሚያስነሳ ነገር ነው እሱ የሚረዳበት መንገድና እንደዛ ነው እና በጣም የሚገርመኝ አንድ ነገር ኡስታዝ ቀደም እያለ ነበርና እኔ እንደ ቢብሊካል ዩኒቴሪያን ክርስቲያን ሙስሊም ለመሆን ያሸነፈኝ ኡስታዝ ቅድም እንግዲህ የዩኒቴሪያን ክርስቲያኒቲን ቲቺንግ የሚመታበት ከዚህ ከእንትኑ ከዶክመንቱ ምናምን ከብራናው ካጠባበቁ አንፃር ምናምን የሚል ነገር አስቀምጧልና የሚገርማችሁ ነገር እኔ እስልምናን እንድቀበል ያደረገኝ ራሱ ቁርአን ነው ወይንም በቁርአን ውስጥ ያየሁት እይታ ማለት ነው። ቁርአንን የተመለከተ አሁን ለኔ ቁርአንን የአምላክ ቃል አይደለም ብትለኝ ለተመልሶ ጥያቄ ሆነብኛል። ለምንድን ነው የማይሆንበት ምክንያት? ገባ? ራሱ ቁርአን ነው የአምላክ ቃል እንደሆነ የመሰከረልኝ ወይንም መገለጡ በራሱ የአምላክን ብቸኝነት ማሳየቱ አምላክ ብቸኛ ነው ብሎ ለምሳሌ ከትናንትና በስቲያ ኦር ምናምን ከአንድ ሰው ጋር እያወራው ነበረ እና ቁርአን ከሌላ መጽሐፍ ኮፒ የተደረገ ነው የሚል አርጊውመንት የሚያነሱ ሰዎች አሉ። ውስጤ ላይ ይደክማል ይሄ አርጊውመንት ለኔ ማለት ነው። ከሌላ መጽሐፍ ኮፒ የተደረገ ነው ምናምን ባይብልን ወስዶ እንደዛ የሚለው አርጊውመንት ይደክምብኛል ለኔ ማለት ነው። በሁለተኛ ደረጃ ቁርአንን ለነብዩ መሐመድ ሰው ነው ያስተማራቸው። እሳቸው በራሳቸው ኮፒ አድርገው ነው የሚለው ሰው ነው ያስተማራቸው የሚለው በራሱ ይሄ የሆነ ጊዜም ፒኬን አጠይቄው ነበረ ኡስታዝ ወይድንም ጠይቄ ነበር እንትን ይሄ የሆነ ፐርሰን አለ እና ያን ያስተማራቸው የሚለው ራሱ ይወድቅብኛል። እኔ ራሴ ውስጤ ነው የሚነግረኝ እኮ የሚገርማችሁ ነገር ማለት ይወድቅብኝ ምን ሆነ ነው ቢሪያ ምን አይለኛል ለኔ ማለት። በሶስተኛ ደረጃ ከሰይጣን ነው መገለጡ የሚሉ ይሄ እንደ አሉባልታ በሉት ይሄ ደግሞ የባሰ ነው የሚወድቅብኝ ለኔ የባሰ ማለት እንዴት ብትለኝ ሰይጣን ተነስቶ ከጣዖት ሽሽ አምላክን አምልክ ብሎ ይመሰክርልሃል እንዴ? ጣዖት ሰይጣን ሲመጣ ምንድነው የሚልህ? ለኔ ስገድ ነው የሚልህ ገባ እንጂ ይሄ እንደ ተረት አይነት ነገር ነው የሚሆንብኝ ማለት ገባ። ስለዚህ ማን ነው ያሸነፈ በኢስላም አስተምህሮት ውስጥ ማን ነው ወደ ሙስሊም እንድትሆን ያደረገ?
እና ከፍርሃት እንድትወጣ እና እንድትመጣ ያደረገ ማን ነው ሲባል ራሱ ቁርአን የቁርአን ንግርት እና ምስክርነቱ እሱ በኢስላም አስተምህሮት ውስጥና ሙስሊም እንድትሆን ራሱ ነው የሚያደርግህ። ይሄ ልብህን ካልዘጋኸውና እውነትን ለማስተንተን ካልፈቀድክ በስተቀር ማለት ነው። ካልፈቀድክ በስተቀር እቺን ለማለት እወዳለሁ። ቻይ እሺ ቤሪያ እሺ ጃልክ አለሁኛው። እስቲ ወደ ቲክቶክ ስትመጣ እንዴት ነው ቲክቶክ ላይ ያለው አየር ምናምን ነገር ማንን አገኘክ? ምን ነበር? ቤሪያ ዋይዘዊ ተዘጋጅ። አንድ ከባድ ጥያቄ አለኝ። ሁሉም ሰው መጠየቅ የሚፈልጉ ጥያቄም እጠይቅሃለሁ። ማንን አገኘክ? እንዴት ነው የተቀበለክ? በቃ ያለውን ድባብ እስቲ ንገረን። ከክርስቲያኖችም ከሙስሊሞችም ያለው ዋሂድ ጋር ይጣለኝ መጀመሪያ ሁሱ ቤት ምናምን እድል አልነበረኝም ብዙም ንገረን። የነበረውን ነገር ንገረን። መንገላታትክ ባነሳውና እኔ ያው እንደ ይሖዋ ምስክር አትጨናነቅም። አሁን ምንም አይነት የምትፈራው አይነት ጥያቄ አይኖርም። ምክንያቱም እያንዳንዱ የመጽሐፍ ቅዱስ ጥቅስ ማብራሪያ ያለው ወይ በመጠበቂያ ግንብ ተብራርቷል። የእያንዳንዱ ዓመት መጠበቂያ ግንቦች አሉ። የምርምር መረጃ አለ ምናምንና እያንዳንዷ ጥቅስ በጥልቅ የተብራራች ስለሆነች ጥልቅ እውቀቱ ባይኖርህም በቃል ችግር የለውም ከፍቼ ያዋለሁ ብለህ ታስባለህና እንደዛ አስቤ ነው። እኔ ምንም እንደ ይሖዋ ምስክር ማንኛውም ይሖዋ ምስክር የሆነ ጥያቄ ቢመጣብኝ ብሎ አይፈራም። ምክንያቱም ይኖራል። ምክንያቱም ብዙ ጽሁፎች አሉ ይሖዋ ምስክሮች የጻፏቸውና ከአንደኛው ከፍቼ ያዋለሁ ማብራሪያ የሌለው ጥቅስ አይኖርም ምናምን ብለህ ነው የምታምነውና ጠየቀኝ። ቅድም ያለውን ጥያቄ ከጊዜና ከኢየሱስ ክርስቶስ ማን ይቀድማል? ምክንያቱም እኔ ዛሬ ወለድኩ ይላል ኢየሱስ ክርስቶስ። ዛሬ ካለ ደግሞ ጊዜ ሊሆን፣ ስለዚህ ከኢየሱስ ክርስቶስ በፊት ያለ ፍጡር ጊዜ የሚባል ፍጡር ሊኖር ነው። አይ ኢየሱስ ነው የመጀመሪያው፣ አይ ጊዜ ነው ካልኩኝ ኢየሱስ የመጀመሪያ ፍጡር ላይሆን ነው። ኢየሱስ የመጀመሪያ ፍጡር ካልሆነ ደግሞ ይሖዋ ምስክሮች የመጀመሪያ ፍጡር ኢየሱስ ነው ብሎ ነው እና የሚያምኑት ከዋናው አስተምሯቸው ጋር ይጋጫል። ከዛ አይ በቃ ለካሁን አንፃር ሊሆን ይችላል መልስ የሌለው በደንብ ሰርች ካረኩት አገኘዋለሁ እያሰብኩና ያው ከሱ አንፃር ግን እዛው ሙግት ላይ ስለሆንኩ ግም ብዬ ተከራከርኩት። ብቻ ኖርማል። አንዳንድ ጊዜ ሰው ጋር ስትከራከር ማድበስበስም ትችላለህ፣ ሀሳቡን ግልጽ አለማድረግ እንዳልገባህ መሆን ምናምን ትችላለህና ብቻ ምንም አልገባኝም አልኩት። በጭቅጭቅ አለቀ ውይይቱ። ከዛ ግን አየሁት፣ ሰርች አረኩት ሀሳቡን ምናምንና ሳየው ምንም ግልጽ የሆነ ማብራሪያ የለም። ሀሳቡ አልተበራራም እንደ ይሖዋ ምስክር እና መልስ አላገኘሁለትም። ሀሳቡን ዝም ብዬ ዘለልኩት። በቃ መልስ የሌለው ሊሆን ይችላል። እና ደግሞ እንደ ይሖዋ ምስክሮች እንትን የጻድቃን ብርሃን እንደ ፀሐይ ነው፣ እንደ ማለዳ ብርሃን ነውና እያደር እየደመቀ ይሄዳል ብሎ ነው የሚያምኑት። በምሳሌ መጽሐፍ ተመርተውና አንድ ነገር ላይ በየአመቱ አዳዲስ እንትን ትምህርት ይጨመራል። እንደ ይሖዋ ምስክር ወጥ የሆነ አስተምሮ የለምና አይ ይሄም በቃ የሆነ ሰዓት የምንደርስበት መረዳት ሊሆን ይችላል ምናምን ብዬ ወሰንኩ፣ አሰብኩኝና ከዛ በቃ ግን ሌላ ቦታ ነው እየገባው ያለውና የሆነ ሰዓት ቤሪያም ጋር ገብቼ እየተወያየን ሌላ ሐሳብ ነው እያወራን ያለነውና ኡስታዝ ወይድን ይሄን ጥያቄ አልመለስኩለትም ብያለሁና መጥቶ ድጋሚ ያዘኝ በዚሁ ጥያቄ። ምንድነው የሚሆነው? ይሄ ኢየሱስ ክርስቶስ የመጀመሪያ ፍጡር ነው ይላል፣ ጊዜም የመጀመሪያ ፍጡር ነው፣ የትኛው ነው ምርጥ ምናምን አለና ቤሪያ ጋር የምናወራበትን ሐሳብ ጭራሽ አስቀይሮኝ እኔ እያወራሁ የነበርኩት ስለ ሌላ ነገር ስለ ትራንስጀንደሮች ምናምን ነበር። ዩኒቴሪያኖች ይፈቅዳሉ ሆሞሴክሹዋልን ብዬ ነበር እየተከራከርኩ የነበረው ግግም ብዬና ጭራሽ አስመለጠብኝ ቤሪያንና ሐሳቡን ምን አደረገ ደግሞ ያንኑ ጥያቄ ያደረገብኝ። አይ በቃ ከዚህ በኋላ ሌላም ቦታ ብገባ ድንጋሚ ዋሂድ ያለበት ቦታ ይሄንኑ ጥያቄ ነው የሚደግምልኝና ችግር የለውም ከዚህ በኋላ እሱ ያለበት ቤት አልገባም፣ ግን ከሌላ ሙስሊም አንፃር ወያያለሁ ብዬ ወሰንኩት። ምክንያቱም ጥያቄው አላገኘሁለትም መልስ እና እንደዛ ነው የመጀመሪያ አጋጣሚ። እሺ ቀጥልልን። አሪፍ ነበረ። ከዛስ ከዚህ በኋላ እንዴት ነው ከወይድ ተደብቀ የነበረክ እንትን? ከዛ ያው እንትን ነው አክቹሊ መጀመሪያ ስትመጣ ይሄ አሁን ለምሳሌ ንጽጽር ላይ ትልልቅ ቤቶች የሚባሉ አሉ። በቃ በደም ንጽጽር የሚካሄድ ከዛ ደግሞ ትንሽ ደግሞ የትናንሽ ሰዎች ላይ 12 20 ሰው ምናምን የሚደረግበት አለና እንደዚህ አይነት ቦታ ነበረ ማይክ አብዛኛውን ጊዜ ካልተሳሳትኩ። እና እስቲ እሱን ደግሞ ንገረን። አዎ ካገኘው ገባለሁና ግን አሁን እንትን ነው የሚሆነው። አሁን እንደ ክርስቲያንም የዮሐንስ ክርስቶስ እንደ
ክርስቲያንም እንደ ሙስሊምም አትሆንም፣ አስቸጋሪ ነው የሚሆነው። አሁን ክርስቲያን ስትሆን አሁን ፕሮቴስታንትም ኦርቶዶክስም ካቶሊክም ምናምን አንድ ተመሳሳይ ነገር አላቸው ስላሴ። ስለዚህ ስለ ስነ መለኮት ሲወራ አንድ ላይ ሆኖ ነው የሚሞግቱት፣ አንድ ግሩፕ ነው የሚይዙት ምናምን። ግን አሁን እኔ አስቸጋሪ ነው፣ ቢዚ ነው የምትሆነው። ገብተህ ከሆነ ክርስቲያን ጋር እየተከራከርክ የሆነ ሙስሊም ጋር እየተከራከርክ ከዛ በኋላ የሆነ ክርስቲያን ይገባና ሐሳብ ሲያነሳ ደግሞ ክርስቲያኑም ጋር ትከራከራለህ። ከዛ ክርስቲያኑን በቃ ጨርሻለሁ አሳምኛለሁ ወይ መልስ አጥቷል ምናምን ብለህ ክርስቲያኑ እንደወጣ ሙስሊሞቹ ደግሞ መልሰው ጥያቄ ያነሱብሃል አንተ ጋር እና የሆነ ሁለት ሰው እንደዛ ቢሆን ነው ይሄው ምስክር ያለው። እሺ ይሰማል? ይሰማል ወይስ እኔ ጋር ነው የተቋረጠው? ይሰማል? ነገሩኝ እኔ ጋር ካለ። ኦኬ እጃ ጋር ነው የተቋረጠው። እጃ አለክ? እሱ ጋር ነው። አንተ ጋር ትሰማለህ? ጃብር ወጣ ኔትወርክ ነው። አመለጠ። መረጃ የለውም መሰለኝ። ራን ከተባልኩ በኋላ ነው የተሰማል ለምትል ብርቅ ኡስታዝ ጀማል ካሊም ትሰማል ለምን አለ። ጃ እንግዲህ መረጃ ሲያጣ አምልጧል፣ ሮጣል። ሁሌ እንደሮጠ። እሺ ቤሪያ ጥያቄ ልጠይቅክ። ይሄን ጥያቄ እንግዲህ አም ሶሪ ቱ አስክ ዩ ማይ ብራዘር፣ ግን ማወቅ እፈልጋለሁ። ቤሪያ አለክ? እሺ ጃይ፣ አሁን እኔ ጥያቄ ምንድነው ከሳላ ጋር ያደረግከው ውይይት እንዴት ነው ንገረን፣ ዳስልን። ባንተ አለው ያወራው ነው። ቆይቶ ነው የሚደርሰው፣ ለዛ ነው። ይሰማል ቤሪያ? በአንተ በኩል ከሳላ ጋር ስላደረግከው ውይይት በአንተ በኩል ያለውን ነገር ቃኝልን እስቲ። እንዴት ነበረ? እንዴት አገኘው? የሚል ቤሪያ ብሎ ነው እንደሚጀምረው ሪከርዱላ። ብዙ ሰው ማወቅ ይፈልጋል ይህን። እንዲህ ያልነበረ ትዝ አይላችሁም? በጦርነቱ ጊዜ ኢትዮጵያ ላይ ጦርነት በደረገ ጊዜ ያው መንግስት መግለጫ ይሰጣል፣ በዛ በኩል ደግሞ ያለው መንግስት መግለጫ ይሰጣል። እና እስቲ አሁን መግለጫ ይሰጠናል፣ ይዳሰሰዋል ጃ እስኪመለስ ድረስ። ኦኬ ቤሪያ እስኪመለስ እንጠብቀዋለን። ስምንት መቶ ምናምን ሰዎች አለን እና ጃቢር ቪዲዮ ለቋል። ገብተን ሰዎቹ ሜንሽን ያደረግ ኮሜንት፣ ሪፖስት፣ ሼር እናደርግ ኢንሻአላህ። ቶሎ በሉ እስኪ ግቡ። ፕሮግራሙ ሳይጀመር ቶሎ በሉ ቤሪያ እስከሚመለስ ድረስ። ኤከለ ያውራ የምትሉ ልጆች ነው ልልቀማችሁ። ኧረ ተው ግድ የላችሁ። ማንም ያውራ ማን እኛ እንከታተል። እሺ ለሚያወራው ሰው ጥሩ አይደለም። ኤከለ ያውራ ምናምን ስትሉ ማለት ነው። ፒኬም ያወራል፣ ሁሉም ያወራል። ዛሬ የነሱ ቀን ነው። ቪዲዮ ገብታችሁ ውጡ፣ ቶሎ በሉ። በረካው ነው። ጃቢር እምቢ አሉ እኮ ምን ይሻላል? ሰዎች አንተን ማን ይጠራሃል? ፒኬ የሚል ነገር ሰምቼ እኮ ነው። አይ ስለ ታንኪ እያወሩ ነው። ፒኬ ያሉ ይመስል ታንኪና ፒኬን የማይለይ ትውልድ። እሺ አብደላ አለክ አሁን? እሺ ምን ነበር ያልከኝ? እንትን ስለ ከሳላ ጋር ስለነበረው ውይይት በአንተ ሳይድ የነበረውን ቅኝት ምን ተሰማክ? እንዴት አገኘከው የሚለውን ነገር ያው በጣም ድሉ አብዮት የተፋፋመበት ጊዜ ነበር። የዛኔ ደርግ ልጇን በልታ
አቤቱ የተፋፋመበት ጊዜ ነበረና እስቲ ንገረን። ያው በጣም ያንተ ቪዲዮ ሰርቶት እውነት መጣ በጣም ትሬንድ ሆኖ ነበረና ያው እየመጡ አይታወቅም ነበር የሚሉት ሁላ ስምህን ሁላ ለመቀየር ከጫፍ ደርሶ ነበረና አቤቱ ተፋፍሞ ደርግ ልጇን የበላችበት ጊዜ ስለነበረ እስቲ ከአንተ ሳይድ እንዴት አገኘከው? ምን ነበረ ምናምን የሚለውን ነገር ንገረን። ያው ዛሬ ሚስጥር ታወጣለህ፣ ብዙ ሚስጥር እያወጣ ነው እንግዲህ። አብዮት ራሷን በላች አይነት ነገርና እንትን ከሳላህ ጋር እንግዲህ እንትን ነው። በነገራችን ላይ ቁርአን ይሄ ከአምላክ የተገለጠ መጽሐፍ አይደል እና ጥያቄ ለመጠየቅ አይሆንም መጽሐፉ ማለት ነው። ታግለህ የሆነ ማለት ክፍተት አመጣለሁ ብለህ ትታገልና ለምሳሌ እኔ የዛ ቀን ያነሳሁት ሱረቱል መርየም እና ሱረቱል ኢምራን ላይ ያሉት ክፍሎች ምናን እንደዚህና እንደዛ አይነት ነገር አንስቻለሁና ሳላ ጋር እንግዲህ ሳላ ኮር ፖይንቶችን አለ አይደለ? የመጽሐፍ ቅዱስ ኮር ፖይንቶች እንግዲህ እኔ መጽሐፍ ቅዱስ አማኝ ነኝ፣ ግን መጽሐፍ ቅዱስ ላይ ያለውን ክፍተት ደግሞ መካድ አልችልም። ችግሬ እኔ እሱ ነው። አሁን ሌላው ድፍጥጥ አድርጎ ምናምን እኔ አልችልበትም። ገባ? ከሌለ የለም ነው፣ ካለ አለ ነው። እና ያ ነገር ምን አመጣ መሰለህ? መጨረሻ ላይ በጣም ነው ያሳቀኝ እኔ ማለት ነው። በዛ ከውይይቱ ላይም ራሱ ሰምታችሁ ሊሆን ይችላል ማለት ይሄ ምን አይነት ልጅ ነው ምናምን ብዬ ማለት ነው። እና በጣም ነው ያሳቀኝ ማለት መጽሐፍቶቹ አሁን ለምሳሌ እኔ የምጠቀምበት መንገድ አለቻ ዩኒቴሪያን ክርስቲያን እያለው የመጽሐፍቶቹ ጸሐፊዎች እንደ ጸሐፊያን በግለሰብ ደረጃ እንደማይታወቅ አውቃለሁና ለግሩፖች ነው የምሰጠው። ይሄ ግሩፕ ለሚባሉት አለ አይደል? አብዛኛውን የብሉይ ኪዳን መጽሐፍት አሉ አይደል? እሱ ናቸው ያዘጋጁት ብዬ ነው የምረዳው። ይሄ አምስቱንም የኦሪት መጽሐፍት እንዲሁም ሌሎችን እነዚህ በእስራኤል መካከል ያሉ ጸሐፍት የሚባሉ ጸሐፊው እነሱ ናቸው ብዬ እረዳለሁና እሱ ደግሞ ቀጥታ ጥያቄ ነው የሚያመጣው እና እንትን ሆነ። ከዛ በኋላ የሚገርምህ በስንተኛው ቀን ራያን ሰለመ። ከዛ ሰዎች መጥተው በውስጥ በውጪ ሆን ብለህ አንተ ሙስሊም ሆነህ ከሳላ ጋር ደግሞ ራያን ነበር ይዛን ከሳላ ጋር እንትን ፈጥረህ ሆን ብለህ ራያንን ለመምታት ነው ዲቤቱን ያረከው አይነት ነገር እና ከዛ እኔ ደግሞ በራያን እኮ ለራሴ ተቃጥያለሁ እኮ የሌለ ማለት ነው አሻሮ በልቻለሁ እና የሌለ ተቃጥዬ ለራሴ አትንኩኝ አይነት ነገር ነኝ። በነገራችን ላይ አልቅሻለሁ ሁሉ እና በውስጥም አስቀምጬለት ነበር አልቅሼ ምናምን ማለት ነው ነው ቤቴ ይመጣና ለራሴ እኔ የሌለ ደንፉ ላይ ነኝ ይሰድልሃል እንጨት እየመጣው የሆነ ሰው ማለት ነው። አይታወቅም። እንዴት ነው በአደባባይ ዘብ ሰው ሰላማዊ ሰልፍ እንደሚወጣባል አይደል? እንደዛ አይነት ነገር አይታወቅም እያለ ማለት እንግዲህ ያኔ ደግሞ በቃ እኔም ማን አለብኝ አይነት ነገር እና ግን እኮ ትክክል እንደሆነ በሰዓቱ ሳላ በጠየቃቸው ጥያቄዎች ነጥብ እንዳስቆጠረ ምናምን ያው ከፍቶኛልና አይታወቅም እና ቤትና ከዛ የራያንም ነገር ተጨመረ። ግን ያው በራያን ከፍቶኝ ነበር አልዋሽም ማለት ነው። ከፍቶኝ ነበር እና ግን እንደዛ እንትን እላለሁ ወይ ችግር የለብኝም ምናምን አለው። ችግር የለብኝም ራያን ቢሄድ የመረጠውን ግን ከፍቶኛል። ግን አሁን ላይ የመረጠውንና የወደደውን የነቢያትን መንገድ በመከተሉ በዚህኛው ሆኜ ደግሞ እጅግ በጣም ደስተኛ ነኝ። ጃይ ቴንክ ዩ። ያው ይገርማል፣ ብቻ ያስቃልም ያዝናናልም።
ቀጥል። ሌላው እዚህ ጋር ዱከም አለ። ያው ዱከም ደግሞ አለ፣ ዱከምም ተጨመረ። ከነሱ በፊት ግን በነገራችን ላይ ከራያንና ከዱከም በፊት እኔ ለብዙ ሰዎች ነው ዩኒቴሪያን ክርስቲያኒቲን የመሰከርኩትና የሆኑ ማስተምራቸው ልጆች ነበሩና እኔ በስራ ምክንያት ወደ ሆነ ቦታ ስንቀሳቀስ ሁለቱ ሰለምቴ ሆነው ቀጠበቁኝ እና ተደውሎ ተነገረኝ፣ እንደዚህ ልጆችህ እንደዚህ ሰልመዋል ምናምን ተባለና ተንቀሳቀስኩኝ በሆነ ምክንያት ከዱከምና ከራያን በፊት ማለት ነው። እና ሁለቱ እናንተ እኔ እንደዚህ ከዛ ሄድኩና ማለት ነው እግራቸውን ይዤ ነው ያለቀስኩት። አሁን ያስቀኛል። እንትን ነው ምን እንደሆነ ታውቃለህ? በጣም ይሄ እንትኑ አለና ይሄ ክርስቲያኒቲ ላይ ያለኝ መረዳት በጣም በፍቅር ነው እኮ ነው ክርስትና ላይ የምኖረው። መተው እኮ ግን አልተረዱኝም። በነገራችን ላይ እዛ በነበርኩ ሰዓት ባለመረዳት መተው እኔ የመጨረሻ በቃ የክርስትና ወዳጅ ነኝ እኮ እና ሁለቱ ሰለሙና ከዛ በሚሴጅ ማለት ነው ይሄው ልጆቹን አስልሙ ምናምን በሆነ ቦታ ላይ እኔ በአካል አያቆኝም፣ ግን እንደዚህ እንደዛ ይወራል እና ከዛ ሄጄ እግራቸውን እጄ ረተው እኔ ጋር ምናምን እንደዚህ አሁን ሙስሊም ሆኜ እንትን ይላሉ፣ አንተ ምን ሆነ ነው ቆይ ምናምን ይላሉና ያው የፈቀደው ነው እና ያኔ ልጅ ሳለን እንደ ልጅ አስበናል፣ እንደ ልጅ ተረድተናል። አሁን ላይ ግን በጎለመስን ጊዜ እውነትን ባስተነተንን ጊዜ የነብዩ መሐመድን ነብይነት መቀበል በማልችልበት ሁኔታ ላይ ነኝ። ያ ጃይ ጥሩ መልስ ነው የመለስከው። ቴንኪው ጃ። ቀጥል፣ ሀሳብን መጨረስ ትችላለህ። ኔትወርክ እንትን አለክ መሰለኝ። አዎ እያወራሁ ነበር፣ ይተቋረጣል መሰለኝ ነበር። ምን ላይ እንደተቋረጠ አላስታውስም። አዎ እንትን ጥያቄውን ለጠይቀ ያው ምንድነው በኡስታዝ ወሂድ ምክንያት ያው ኡስታዝ ወሂድን እንትን እያልክ ነበር፣ እየሸሸክ ነበር እና የምታዘወትርባቸው ቤቶች ነበሩና እዛ የነበረው ነገር እንዴት ነው? እስልምናን ስለመቀበል ምን እንዴት ወሰንክ? ከዛ እስልምና ላይም ከገባህ በኋላ ያለውን ነገር ምናምን እንትን ንገረን። እሱን ታብታብ አድርጉሽ፣ ሁላችሁም ኮፒ ሊንክ አድርጉ። በዚህ አጋጣሚ ሁላችንንም አላህ ይጠብቀን። እሺ፣ ሁላችንንም አላህ ይጠብቀን፣ አላህ ያጽናን። ቀጥል ጃይ። የሆነ ሰዓት ላይ ጠይቅ እንትንል ነበር፣ ከክርስትና አንጻር ይጠይቁኛል፣ ያው ከራከር ምናምን ነበር ከሌሎች ሰዎች ጋርና የሆነ ሰዓት ላይ ቤቲ ነበረች ቤተልሔም ካወቃት። ከዛ በቃ ብትጠይቀኝ ምንም ጥቅም የለውም ስታየው ክርስትና ላይና በቃ ከዚህ በኋላ እንደውም ኖርማል ዝም ብለህ ክርስትና እስልምና ላይ ያለህን ጥያቄ ብትጠይቅ ይሻላል ምናምን አለችኝና ከዛ እኔም ሞር ከማወቅ ባወቅ ስለማይጎዳኝ መጠየቅ ጀመርኩ። ስታዛቡ ነበሩ እና ያው ጠይቃለሁ፣ ግር ያሉኝ ነገሮች ምናምን ጠይቃለሁ። አንደኛ ዝም ብለህ ኖርማል እንደ ጠቅላላ እውቀት የምታውቀው ነገር ይኖራል ከእስልምና አንፃር። ከዛም ውጭ ደግሞ ስራዬ ብለህ ደግሞ ለጥያቄም የሆነ ነገር ስታስብ የምትጠይቀው ጥያቄ ይኖራልና ብቻ በሁለቱም መንገድ ጠይቅ ነበር። ከዛ ሞር እየጠየቅኩ ግልጽ እየሆነ ሊመጣ ብዙ ነገርና ልክ ያልሆነ ነገር ታዲያ ምን አለ ከእስልምና አንፃር እየሳስብ ነው ልክ ያልሆነ ነገር አጣሁበት እና የሆነ ሰዓት ነው የማስታውሰው ሰዛቡ ጋር ወርተን ምናምን እስከሚነጋ ምናምን እናወራ ነበር። በቃ ኖርማል ነክቶ ፀሐይ ወጣ ምናምን በዛው ነበር ስራ የምገባው። ከዛ እንደዛ ብዙ ቀን ተደጋጋሚ አዳር ጠይቅ ነበር ይመልሱልኝ ነበር። ከዛ የሆነ ሰዓት ላይ በጣም አምሽተን እንደዚሁ የዛኑ በቃ ላይቭ እንደተዘጋ እዛው ነበር እንትን መስጊድ ነበር እዛው ፈጅር አዛን ሲል እዛው ሂጅ ሻሃዳ ያስኩ። እንደዛ ማሻአላ አላህ ያጽናክ። ሁላችንንም አላህ ያጽናን ማለት ነው። ታፕታፕ ኮፒ ሊንክ አድርጉ። እሺ የሚቀረን አሁን ታላቁ ይቀረናል፣ ለረያንም ይቀረናል። ሜቢ ዳውድንም እንጠይቋለን፣ እሱም ሰለምቴ ነው። ግን እንደዛ ከምናረግ አንዳንድ ሰው እንትን እያስገባን የፈለገውን ጥያቄ ጠይቀ። ታላቁ ምን ትላለህ? ከዛ እንቀጥላለን ወይ ለሌላ ቀን እንቀጥላለን።
እኔ ምን እላለሁ እንደዛ ይቻላል። እኔ እንኳ ቅድም ስለ ኤቢ ላወራ ነበርና ኤቢም አካሄዱ ያው ኢንተረስትድ አይደለሁም እስልምና ላይ ቢልም ሁሉም በተለይ አብዛኛውም ሰው የመጣበት መንገድ ላይ ነው የመጣና ትንሽ ቆይቶ ትንሽ ጸባዩ በላሽ ይደፈርስና ከዛ በኋላ ይቀላቀለናል ብዬ አስባለሁ። ኢንሻአላህ አሪፍ ሐሳብ ነው ጃ ያነሳው። እሺ እንትን ጥያቄ መጠየቅ የምትፈልጉ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። የምትፈልጉትን ሰው የምትፈልጉትን ጥያቄ ያው በነበረው ኮንቨርሴሽን ላይ ማወቅ የምትፈልጉት ጥያቄ ካለ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። አንድ ጥያቄ ነው እሺ የሚፈቀደው፣ አንድ ሰው አንድ ጥያቄ